ኤግዛክትሊ ዓለም የልውውጥ ነው። አሁን የማይገባን ነገር ዓለም በጣም ላይክ እንደ ስታቹዋል ቤኔፊት ነው። ያው የሆነ ዊን ዊን ሲቹዌሽን ነው። በቃ ልክ እኔ አንተን ሰብስክራይብ ሳደርግ ምን ታደርግልህ? ለምሳሌ እኔ ሰብስክራይብ አድርጉኝ ስል አገር አስጎበኛለሁ ምናምን ዊን ዊን ሲቹዌሽን ነው። እኔ የምጠቀማለሁ፣ ያም ሰውዬ ሳይከፍል አገር ያያል፣ እኔም ደግሞ ጥሩ ኦፖርቹኒቲ ያገኛለሁ፣ ትራቭል አደርጋለሁ፣ ህልሜን አሳካለሁ። ገብቷል? ዊን ዊን ነው ሲቹዌሽኑ። ስለዚህ ሰብስክራይብ አድርገኝ ስትለው ምን ሰርተህ ምን ልታደርግ ነው? ስለዚህ እየሰራ ሲሆን ግን ሰብስክራይብ ለማድረግ ሰው ዊሊንግ ይሆናል። የሰው ችግር አይደለም። ኢቭን እኮ ከፍሎ ሰብስክራይብ ያደርጋል። እኔ አሁን ሜምበርሺፕ አለኝ ዩቲዩብ ላይ ሜምበሮች አሉኝ። በጣም የሚገርም ነገር በቃ ከፍለው እኛም አሉን ዝም ብለው ማለት ነው። እኛም አሉን አቤላ፣ እኛም ቲክቶክ ላይ አራት ሰብስክራይበሮች አሉን። እኔ ዩቲዩብ ላይ ሲሪየስሊ በጣም ነው የማመሰግናቸው። በቃ ዝም ብለው ከፍለው ሜምበርሺፕ አድርገውኛል እንትን ለማድረግ እና ምን ልልህ ፈልጌ ነው፣ ኢቭን እንኳን በነፃ ሰው ከፍሎም ያደርጋል። ጥሩ ነገር ከሰራ ጥሩ ነገር ስራ፣ ሰው የሚገዛ ስራ፣ ሰው የሚይዝ ነገር ስራ እንጂ ዋቴቨር ምንም ይሁን ጥሩ ስራ፣ ሰው የሚወደው ስራ ከሰራ ጀስት ሰው አንተን ሰብስክራይብ ለማድረግ አንተን ፎሎ ለማድረግ አንተ ስታድግ ለማየት ምንም ችግር የለበትም። ዋናው በሱ አግሪ ያደርጋሉ። ሰው ጋር አይደለም ችግሩ ለማለት ነው። ገብቷል? ከፍሎም ያደርጋል ከፈለገ ሰው ለማለት ፈልጌ ነው። ጀስት ፖዚቲቭ ነው፣ ሰው ፖዚቲቭ ነው በጣም ሰው ውስጥ ያለው ነገር። እኛ ግን ለምሳሌ አንዳንድ ኮንተንት ክሬተሮች አይመስላቸው ክፋቱ ያለው ሰው ጋር ይመስላቸዋል። እነሱ ጥሩ እየሰሩ ይመስላቸዋል፣ ግን ኢንፋክት አይደለም። ገብቷል? ለእኛ ሁሌም ስራችን ጥሩ ይመስለናል፣ ለሰዎች ግን ላይሆን ይችላል። በሰዎች አንግል አናየው። አንዳንዱም ሰው ቲምም የለውም፣ በቃ ለራሱ እንዴት ያለ ጥሩ ሀገር የሚለውጥ ነገር ሰርቼ በቃ ሰው ግን አይወደውም ይላል። የምትለው ስራ አይደለም እውነታው። እኔ በጣም እዚህ ላይ የምታዘበው ነገር ለብዙ ሰዎች እዚህ ጋር የምትሰሙ ሰዎች በጣም ልትረዱበት የሚገባ ነገር ቅድም አቤሎ እንዳልከው እህቴ እያየችው ነው ይሄን ላይቭ ባይዘው። ተቋረጥኩኝ እንዴ? አለ አንዴ እያወራሁ ነው። ሻቤሌ ጎድ ስል ገብቶብኝ ስለነበር ነው። እህቴ ይሄንን ላይቭ እያየች ነው እና ደስ ይለኛል። ሼርም እያደረገች ነው ምናምን። ናርዶስ ትባላለች እህቴ። ናርድዬ ቴንክ ዩ ይሄን መሰለ ወንድም ስለመጣሽልን እኛም ያው አመስግነናታል። ቼክ አድርጌዋለሁ ግን ሀው እንዴት ላድርግ ብዬ ነው ወንድሜ። ምን ልል ፈልጌ ነው መሰለ ሰዎች ኮንተንታቸውን በጣም ኦቨር ኮንፊደንስ ይሆናሉ በኮንተንታቸው። ኦቨር ኮንፊደንስ ማለት ምን ማለት ነው? እናንተ የሰራችሁት ነገር በጣም የተለየ ዩኒክ ነገር አይደለም ባይዘው እዚህ ዓለም ላይ የምትሰሩትና ሰዎች ቅን ሳይሆኑ ቀርተው አይደለም ሰብስክራይብ ማያደርጓችሁ። እኔ እንደዛ ነው የሚሰማኝ። ልክ ካልሆንኩኝ ታርመኛለና ሰዎች ቅን ሆነው ሳይሆን ቀርተው ሳይሆን አልረኩም ማለት ነው። ባይዘው የዩቲዩብ ሰብስክራይበር እና የቲክቶክ ቶታሊ የሚለያይ ነገር አለው። ቲክቶክ ላይም አሁን ሰው እየነቀ ይመስለኛል። ዝም ብሎ ፎሎ አያደርግም በአሁን ሰዓት በጣም ከባድ ሆኗልና የዩቲዩብ ሲሆን ደግሞ ኢትስ ሶ ሃርድ ማለት ነው። ሰብስክራይብ የምትለዋን ሰዎች ሊጫኗት በጣም ይጨነቃሉና ቅን ከመሆንና ቅን ካለመሆን ጋር የሚያገናኙ ሰዎች እኔ ዩቲዩብ የገባቸው አልመሰለኝ። ልክ ነህ። እኔ በደንብ እንደዛ ነው የተረዳሁት። አልጎሪዝሙም እኮ ያግዛል። ወዲያውኑ ፑሽ የሚሆነው በአንድ ጊዜ ቫይራል ሲሆን ብዙ ሰብስክሪፕሽን ታገኛለህ ፐር ዴይ ማለት ነው። ኢቭን እኔ ልንገርህ የራሴን ኤክስፒሪየንስ በጣም አሪፍ ቪዲዮ ስለቅና ሳለቅ ራሱ ይለያያል የሰብስክራይበር ቁጥሩ በቀን የማገኘው ማለት ነው። በጣም አሪፍ ቪዲዮ ከለቀኩኝ በቀን 5000 ሰብስክራይበር ይጨምራል ቻናሌ። በቀን 10000 የጨመረበት ጊዜ አለ በጣም ቫይራል የሚሆን ቪዲዮ ስለቅ። አንዳንዴም ደግሞ 500ም 700ም 800ም አገኛለሁ ወረድ ሲል። ገብቷል? ኢቭን ባደገ ቻናል ላይ እንኳን የዚህን ያክል የቁጥር ሰው አለ ስቲል ሰው አለ ገና ሰብስክራይብ ገና እሱን ነው መናገር ኢቭን ማለት ነው። ቅድም ያለው ነገር በጣም 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 በቃ ቢግ ፖይንት ለኔ ማለት ነው። የትኛው ሰው ሲወደው ነው የተገደህ ምናምን ሳይሆን ሲወደው ነው ምናምን። ቅድም ያለው ኢቭን በቲክቶክ ብናመጣው እኮ ታዝባችሁ ታውቃላችሁ። የሆነ ቪዲዮ ሪፖስት አድርጉልኝ ተብሎ ኢንቦክስ ይጻፋል አይደለ? ጓደኞቻችሁ ምናምን ሪፖስት ይሄን ቪዲዮ ምናምን ይባላልና ሪፖስት እናደርገዋለን። ከዛ በኋላ ይመስለኛል አሁን ሪፖስት ስለተደረገ በጣም ብዙ ሰዎች ጋር የሚደርስ ይመስለኛል። የምር ግን የተረዳሁት ነገር እሱ አይደለም። ለምን እንደዛ እንዳልኳችሁ ታውቃላችሁ? ለምሳሌ እኔ የሆነ ቪዲዮዬን ከ300,000 እስከ 2 ሚሊዮን ተከታይ ያላቸው ትልልቅ የሶሻል ሚዲያ ኢንፍሉዌንሰር ጓደኞቼ
በቁጥር 67 ማለት ነው። አስቡት 67 የሶሻል ሚዲያ ኢንፍሉዌንሰር ሪፖስት አድርገውታል። ግን ያ ቪዲዮ ስንት ነው የታየው ካላችሁኝ 25000 ነው የታየው። ኢማጂን። ነገር ግን ማንም ሰው ሪፖስት ያላደረገው ቪዲዮ ደግሞ 980000 ታይቶልኛል። ማንም ሰው ሪፖስት አላደረገውም እና ሪፖስት አድርጉን ብዬ አልጻፍኩበትም። ሰው ቁም ያየሁት የተረዳሁት ነገር ምንድነው ይሄ ኦዲየንስ የሚስብ አይነት ከቀረጻ ጀምሮ ኮንተንት፣ ሽቶቹ፣ ደቂቃው፣ ጥራቱ ምናምን፣ ሎኬሽን እነዚህ ነገሮች አሪፍ ሆነው አስተማሪ ነገሮችን ፖስት ማድረግ ከተቻለ ሰው ያየዋል። ሶ ለምንድነው ተመለስኩና ተቋርጧል ዩናት ገባኝ ነገር ሪፖስት አድርጉልኝ የማያስፈልግም ማስታው እየተቆራረጠ ነው ዞላ እየተቆራረጠ ተቋርጧል። እኔ ጋር ዞላ ሁላችንም ጋር ነው። ኦኬ ዞላ ካለ የለህም አለ ስልክ ገብቶበት ይሆናል። ሪማይንድ ኧረ ወጣ ጭራሽ ኮኔክሽን እንዴ መሰለኝ ነው። ኧረ ደስ አይልም እንዴ! ኤርፎን አድርገናል፣ ጆሮአችንን ያስቀረጥፈናል። እንደዚህ ጆሮ ላይ ይዘጋል፣ ይደብራል። ይሰማል። ማን ጋር ነው ችግሩ? እኛ ደግሞ እንውጣ። አንተ ጋር ነው። እኛ ደግሞ እንውጣ። እሱ መጣ። ማን ጋር? እኔ ጋር እኔ ጋር ነው። አዎ ያ አንተ ጋር ነበር። አይሰማንም ነበር፣ በመሀል ተቆራርጠ ነበር። ዞላ ጥያቄ መጣልኝ። አቤል ከሀገር ወጣ። እሺ በጣም ነው እንደ ከሀገር የወጣው አቤል። ብርቅዬ በጣም ነው እንደ ከሀገር የወጣው ብርቅዬ እንስሳን ወጥቻለ። በጣም ነው እንደ ከሀገር የወጣው። ተመችቶኛል። ወጣ ምንድነው የተረዳሁት ነገር የምንሰራው ስራ አክሴፕታንስ ካለው ኦዲየንስ የሚስብ ከሆነ ወይም ደግሞ የሆነን ሰው ታች የሚያደርግ ከሆነ አሁን የሆነ ቪዲዮ እዩት ምናምን የሆነ አስተማሪ ቪዲዮ ሊሆን ይችላል። የሆነ ሰው የሚፈልገው ነገር ያጣው ነገር አይነት ነገር እሱ ላይ የምንሰራበት ከሆነ ይወጣል ቪዲዮ። በቃ ፈለገም አልፈለገም ሰው ይወጣል። የቲክቶክ አልጎሪዝሙ ደግሞ ኢቭን ፎር ዩ ፔጅ ላይ የሚመጣል ቪዲዮ አለ፣ የማይመጣል ቪዲዮ አካሄዱን ደቂቃውን አይተው የሚወጣ ቪዲዮ ራሱ ያስታውቃል። በ30 ደቂቃዎች ምናምን ታውቀዋለህ። አንድ ሰዓት ሳይሞላው ምናምን ቁጥሩ እየጨመረ ይመጣል ምናምንና በጣም ቅድም የሚገርም ፖይንት ነው አቤል የተናገርከው፣ ሳሚም የደገፍከው ማለት ነውና ኢቭን ብዙ ነገሮችን ነው እንትን ያደረከን መጽሐፍ ውስጥ ያሉትን እምቅ ነገሮች አሁን ሃይላይት ባወራው ፍሬምወርክ ነው የተረዳኋቸው እኔ ማለት ነው። ቢኮዝ እዚህ ጋር የዳሰስካቸው ትንሽ ነገሮች ሞር ደግሞ መጽሐፍን ሙሉን ስናነበው ብዙ ነገሮችን አድ ማድረግ እንደምንችል ነው። እኔ የሚገርመው በጣም ብዙ ጥያቄዎች ነበሩኝ እና የሆነ ከአንድ ወር ነው ከምናምን በፊት በረከት ደባይ ቤት ጋር ተገናኝተን ነበር። አቤላ ግን ቶፒኩ ሌላ ስለነበረ አላነሳሁትም። ፕላስ ደግሞ እኔም ያኔ ልቡማንም ፕሮግራም ይዤ ነበርና አላነሳሁትም። ግን ዛሬ ቅድም መጀመሪያ ሳሚ እየጠየቀህ እያለ ራሱ እየጻፈ